ይህ ሰው በዓለማችን ብዙ ቤተሰብ ያፈራ ሰው በመባል ስሙ ይጠቀሳል። ለመሆኑ አንድ ሰው ስንት ሚስት ነው ማስተዳደር የሚችለው? አንድ፣ ሁለት ወይንም ሶስት ሚስቶችን ማስተዳደር ምናልባት ይቻል ይሆናል። ነገር ግን 16 ሚስቶችን 104 ልጆችንና 144 የልጅ ልጆችን አበልቶ አጠጥቶና የሚያስፈልጋቸውን መሰረታዊ ፍላጎታቸውን አሟልቶ ማኖር የሚታሰብ አይደለም። ነገር ግን ይህ ግለሰብ አድርጎ አሳይቷል። ለመሆኑ ይህ ግለሰብ ማን ነው? ይህን ሁሉ ሚስት የማግባትና የመውለድ ምክንያቱ ምን ይሁን? በዚህ ቪዲዮ እንመለከታለን። አብራችሁን ቆዩ። ምናልባትም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ስትጀምሩ ላይክ ማድረጋችሁንና ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ ማስቀመጣችሁን እንዳትረሱ። ዓለማችን በተለያዩ ሀገራት ከአንድ ሚስት በላይ ማግባት በሕግ የሚያስጠይቅ ነው። አውሮፓ ከ27 ሀገራት በላይ አንድ ሰው ከአንድ ሚስት በላይ እንዳያገባ በሕጋቸው ደንግገዋል። በእነዚህም ሀገራት ከአንድ በላይ ሕጋዊ ሚስት ማግባት የማይታሰብ ነው፣ እስከ እስራት የሚያስቀጣ ወንጀል ነው። በአህጉራችን አፍሪካ ደግሞ ይህ ነገር እንደ ባህል ወይንም እንደ ጀግንነት የሚታሰብባቸው ሀገራቶች ትንሽ የሚባሉ አይደሉም። በታንዛኒያ ኒጆምቤ በምትባል ከትንሽዬ የገጠር ማህበረሰብ ውስጥ የተገኘው ይህ ግለሰብ ግን ይህን ነገር እንደ ቀልድ አልተመለከተም። ስሙ ሙዜ ይባላል። 20 ሚስቶችን አግብቷል። ከ20ዎቹ 16ቱ ሚስቶች አሁን ከእርሱ ጋር የሚኖሩ ናቸው። ሁሉም ሚስቶች እንደነጋ ወደ ስራቸው ይሰማራሉ። ልጆቻቸውም ወደ እርሻቸው ያቀናሉ። ሕፃናትና ሴት ልጆች ውሃ ለማምጣት ወደ ወንዝ ይወርዳሉ። የሙዜ ሚስቶች አንዳንዶቹ አርጅተዋል፣ አንዳንዶቹ በመካከለኛ የዕድሜ ክልል ውስጥ ያሉ ሲሆኑ ቀሪዎቹ ደግሞ ልጃገረዶች ናቸው። ምንም እንኳን በተለያዩ የዕድሜ ክልል ውስጥ ቢኖሩም እርስ በርስ ተከባብረውና ተዋደው የሚኖሩ ናቸው። ሙዜ ለሚስቶቹ የሚሰጠው ፍቅርና እንክብካቤ የሚደነቅ ነው። ለዛም ነው ከ20 በላይ ሚስቶችን አግብቶ በሰላም መኖር የቻለው። ሁሉንም የሚያየው በአንድ አይን ነው። ከ16 ሚስቶቹ መካከል 7ቱ እህታማቾች ናቸው። በአንድም በሌላም የተዛመዱ ናቸው። ለመሆኑ ሙዜ ይህን ሁሉ ሚስት እንዲያገባ ያነሳሳው ምንድን ነው? ነገሩ በአንዴ ከመሬት ተነስቶ የወሰነው ውሳኔ አይደለም። ይህንንም ለማወቅ 5 ዓመታትን ወደ ኋላ ተጉዘን የሙዜን ሕይወት መመልከት አስፈላጊ ነው። ገና በልጅነቱ አባቱ የሰጠው አደራ እንደሆነም ይናገራል። አባቱ የተናገረውን እንዲህ ይናገራል። ዘራችን በጣም ትንሽ ነው። ስለዚህ ዘራችንን ለማስፋት እፈልጋለሁ። ለዚህም ደግሞ ያንተ ድርሻ አለ። በህይወት ዘራችንን ለማስፋፋት የራስን ድርሻ መወጣት አለብህ አለኝ ይላል። በ1961 አገባ። በ1962ም ወለደ። ነገር ግን አባቱ አንድ ልጅና አንድ ሚስት በቂ አይደለም፣ ብዙ ሚስት አግብቶ በርካታ ልጆችን መውለድ እንዳለበት ይነግረዋል። እርሱም የአባቱን ምክር ሰምቶ ዛሬ ላይ የ16 ሚስቶች ባለቤት ነው። የ104 ልጆችም አባትና የ140 ልጆችም አያት ለመሆን በቅቷል። ሁሉም ሚስቶች የየራሳቸው የሆነ መኖሪያ ቤት አላቸው። ሁሉም የየራሳቸው ኩሽናም አላቸው። ምንም አይነት ውድድር በመካከላቸው እንዳይኖር አድርጎኑ የሚያኖራቸው። ማዳላት የለም። አንድ ላይ እንሰራለን፣ አንድ ላይ እንበላለን፣ አንድ ላይ እንኖራለን። ለምግብ ምንም አይነት ወጪ አናወጣም። ራሳችንን እናመርታለን። መሬታችን መተዳደሪያችን ነው ይላል። እኛ ቤት ረሃብ የለም። ስለ ኑሮ ውድነት አንጨነቅም። እንሰራለን፣ እንበላለን፣ እንኖራለን። የተረፈውን ሽጠን እንጠቀማለን። እኛ ቤት የማይሰራ እጅ የለም። ሁሉም የየራሱ የስራ ድርሻ አለው። በዚህ ቤት የሁሉም ሰው ሀሳብ ተደማጭነት አለው። በየጊዜው ስብሰባ እናደርጋለን። ውሳኔዎችን በጋራ እንወስናለን። ማንም የበላይ ማንም የበታች የለም። ሁላችንም እኩል ነን ይላል።